የሐዋሳ የወላይታ ሶዶ የወልቂጤ አመራሮች በገዛ ፈቃዳቸው ስልጣን ይለቃሉ ይጠብቃሉ። ምክንያቱም የራሱ ዜጎች የተዋረዱበት የተገረፉበት ወረዳ አመራር፣ ቀበሌ አመራር፣ ዞን አመራር እንዴት ራሱን መሪ ብሎ ይጠራል? ግን ይህ አሳፋሪ ተግባር በሱ ከተማ ተፈጽሟልና ከዚያ በኋላ በምን ሞራል ነው መሪ ነኝ ብሎ ሰው ፊት የሚቆመው? በየጊዜው ሰው እየተፈናቀለ ሰው እየተጎዳ መሄድ የለበትም። ይህ ሲባል አመራር ሁሉ ሰዎች እንዲጋደሉ ወልቂጤና ሐዋሲ ጋሻኖ ኡሚንሳ ፋጆኒ ጋሾቴ አጉራ ነው ማይራ ኡሚንሳ ደጋዳጎሚ ዞኔቴ ወራዲ ቀባሌቴ ጌሻ ባባቸው ገባጆ ገባጃማና ህዝብ አልተገራም አልተመራም ተኔ ገባጆ ፉሻ ዲዳንዲት ነው ዜግንሳ ከዳማና ገናማና በባቂዮ ቀራቀራማና ላኤ ባጢሌ ዲሮሲሲዮ ሻቅሌ ዲተማርሲሲዮ ኩኒላ ናሄዶ ሙሐላሌቲ Abbichu arate sirete ndirati wade wayo merabis anekira ilamu eddo Itophiya hate gede mittu ledho miro menos bek ikatto ayran setena lente daga dagomira agurina adda afrikunni iske Awropu gaesha mittikikatto Awropu gaesha mittikikat ayno tendira ayno lulla madi dandan jegna